በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ፊት ቀርበው የተናገሯትና የገለጿት ኢትዮጵያ ምድር ላይ ካለች ኢትዮጵያ ጋር እጅግ እንደምትቃረን አንድ መረጃ አመላከተ። መረጃውን ወደ እናንተ ላድረስ። ኢትዮጵያ በህግ የበላይነት ምዘና ከ143 የዓለም ሀገራት 132ኛ መሆን እጅግ የወረደ ቦታ ላይ እንደምትገኝ ይፋ ተደርጓል። በሌላ ዜና ከ34 የአፍሪካ ሀገራት መካከል ደግሞ ኢትዮጵያ 4 ሀገራትን ብቻ በመብለጥ 30ኛ ደረጃ ላይ ትገኛለች። ዓለም አቀፉ የፍትህ ፕሮጀክት ባወጣው ሪፖርት በተያዘው የአውሮፓውያን ዓመት የኢትዮጵያ የህግ የበላይነት ደረጃ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ይባስ አሽቆልቁሏል ተብሏል። ዝቅተኛ ገቢ ካላቸው 16 ሀገራት መካከል ደግሞ ኢትዮጵያ 13ኛ ደረጃ ላይ ነው የምትገኘው ተብሏል። በአገሪቱ ለ5 ተከታታይ ዓመታት ተቋማት እየተዳከሙ የሲቪክ ማህደሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መሄዱንም ሪፖርቱ ጠቅሷል። ኢትዮጵያ በተለይ ሐሳብን በነጻነት መግለጽ፣ በመሰብሰብ ነጻነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛ ውጤት ማስመዝገቧም ነው የተነገረው። ይህ ጉዳይ ትላንት ፓርላማ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከገለጿት ኢትዮጵያ ጋር በርካቶች ምንና ምንድነች ሲሉ ጥያቄያቸውን አቅርበዋል። በጉዳዩ ላይ ያሉትን ሐሳብ ኮሜንት ቦክስ ላይ አስቀምጡልን። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚጠሯት ኢትዮጵያና ምድር ላይ ያለችው ኢትዮጵያ በምን ያህል ርቀት ላይ የምትገኝ ይመስሎታል? ሐሳቦ ይቀመጥ። ወደ ቀጣይ መረጃ ላቅና። ወደ ሸዋ ነው የማመራው። በአርበኛ መከተው ማሞ ከሚመራው ሸዋ ጠቅላይ ግዛትና በአርበኛ ደሳለኝ ሳስብ ሸዋ ከሚመራው አሳምነው እዚህ የተወጣጡ የፋኖ ኃይሎች በጋራ በመሆን በወሰዱት እርምጃ ታላቅ ድል መቀናጀታቸውን ይፋ አደረጉ። በመራቢት ቀጠና በተደረገ በዚህ ውጊያ የብልጽግና ሰራዊት በከፍተኛ ደረጃ ተመቷል የተባለ ሲሆን ከክፉ ቀን ይታደጉኛል በሚል የብልጽግና አስተዳደር የሚመካባቸው ከ40 በላይ አየር ወለድ ኮማንዶች ሲገደሉ ከ25 በላይ የሚሆኑት መቅሰላቸውን ነው የዛሬው ሚዲያ የመረጃ ምንጮች የገለጹት። ከተገደሉ መካከል የኮማንዶ ሻምበል አዛዦችና መስመራዊ አዋጊዎች ይገኙበታል የተባለ ሲሆን በተጨማሪም በተለምዶ ጥሩ ክላሽ በመባል የሚታወቅ ቦታ ላይ በርካታ ጥቁር ክላሽንኮቭ መሳሪያ ማርከው መታጠቃቸውም ነው የተሰማው። ሁለቱ ፋኖች እንግዲህ በተደጋጋሚ በአንድነት መሆን ኦፕሬሽኖችን መፈጸም መቀጠላቸው ነው የተሰማው። አንድ የግንባር መረጃ ልጨምርላችሁና የፋኖችን ምላሽ አስደምጣለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር አዲስ ኦፕሬሽን ፈጽሜያለሁ አለ። በማዕከላዊ ጎንደር አለፋ ወረዳና ምዕራብ ጎንደር ቋራ የመሸገው የብልጽግና ሰራዊት በሁሉም አቅጣጫ ደለጎ፣ አጸደ ማርያምና ሻሁራ ከተማ በአሁኑ ሰዓት ከፍተኛ ሽንፈትን እያስተናገደ እንደሚገኝ ተገልጿል። መይሳው ካሳ 2ኛ ኮር ቋራ ኦሜርላና ከጎንደር ጠቅላይ ግዛት እዝ ሰራዊት ጋር መጣመር ደለጎ ከተማ የመሸገው የብልጽግና ሰራዊት በከፍተኛ ደረጃ ተመቷልም የተባለው። አድዋ ክፍለ ጦር አጸደ ማርያምና ሻሁራ ቀጠናም አሁን ድረስ ይህን መረጃ ማጠናቀርበት ሰዓት ድረስ ውጊያ እየተካሄደ እንደሚገኝ ሰምቷል። ዝርዝር ዜናውን አውደ ውጊያው እንደተጠናቀቀ የምናቀርብ ይሆናል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ ነበረ። ለመረጃው ያመሰግናለሁ። ወደ ቀጣይ መረጃ ያቀናለሁ። ለጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ንግግር የፋኖ ኃይሎች መግለጫ ሰጡ። አጠር ያለች መግለጫ ነች። በአማራ ክልል ከሚንቀሳቀሱ የፋኖ ኃይሎች በተጨማሪ እንግዲህ ይህንን መግለጫ ደግሞ በዋናነት አጠር አድርገው የገለጹት በለንደን የሚገኙ የፋኖ ክንፍ እንደሆነ ተገልጿል። ለንደን ፋኖ እንደተናገሩት ከሆነ የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲሉ የለንደን ፋኖች ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የፓርላማ ምላሽ ላይ ከለንደን ፋኖ የተሰጠ አጠር ያለች መግለጫ አለች። ጥቅምት 18 2018 ዓ.ም ለንደን ፋኖ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በኢትዮጵያ የሕዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወም ገልጿል። የጠቅላይ ሚኒስትሩ ንግግር የተቃውሞ ዓላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና
እውነቱን የካደ አሳፋሪ ተግባር ነው ብለዋል ለንደን ፋኖዎችም። በአማራ ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢ ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት እንደሚረዳም ተገልጿል። በተጨማሪም ጠቅላይ ሚኒስትሩ የራሱን ዜጎች አላወቃችሁም የሌላ ሀገር ዜጎች ናቸው በማለት እጅግ አሳፋሪ ክህደት የፈጸመ መሆኑን በአንክሮት እናሳውቃለን ብለዋል። በመሆኑም የጠቅላይ ሚኒስትር ነይ ባዩ አነጋገር የችግሩ ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለን ብለዋል። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም ሲል አስረግጦ ተናግሯል። በአማራ ህዝብ ላይ የተካሄደ ያለው ጦርነት እስኪቆም፣ የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም ማህበረሰብ ማሰማቱን ለህዝቡ ድምፅ መሆኑን ይቀጥላልም ብለዋል። ድል የህልውና አደጋ ለገጠመው ለአማራ ህዝብ ሲሉ ለንደን ፋኖዎች ከለንደን እንግሊዝ ባወጡት መግለጫ ይፋ ማድረጋቸውን የተሰማው አስረግጠውም ተናግረዋል። ወደ ቀጣይ መረጃ ላቅናም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ እዝ ሜጀር ጀነራል ዋንታ ባታ አንደኛ ኮር ልዩ ኦፕሬሽን መስራቱን ገለጸ። የአማራ ፋኖ በደራ ምድር ያገኘው እንቁ ድል እንዳለ የተገለጸ ሲሆን ሜጀር ጀነራል ዋንታ ባታ ተወርዋሪ ክፍለ ጦር 04 ብርጌዶች አሳምነው ብርጌድ፣ ቴዎድሮስ ብርጌድ እና ናሁሰናይ ብርጌድ እንዲሁም ገብርዬ ብርጌድ፣ ጣና ግላውዲዮስ ክፍለ ጦር ስራ አስፈጻሚዎች፣ የሁሉም ብርጌድ ስራ አስፈጻሚዎችና አፈርዋናት ብርጌድ ጉና ክፍለ ጦር ስራ አስፈጻሚዎችና የገብረ መስቀል ብርጌድ ተዋጊው ጣይቱ ሻለቃ ነው ይህንን ልዩ ኦፕሬሽኖች በአንድነት የፈጸሙትም። የአገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶች አውጥቶ በሌሊት ሲንቀሳቀስ መረጃው ቀንም የደረሳቸው የጣና ግላውዲዮስ ክፍለ ጦር አፈርዋናት ብርጌድ ዋንተ ሻለቃ ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ የብልጽግና ሰራዊት አሳፍሮ መልሷል የተባለው። የአገዛዙ ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ጀምሮ ሙሉ ቀን በከፍተኛ ደረጃ ሲመታ እንደነበር የተገለጸ ሲሆን የብልጽግና ሰራዊትን ቅስም ቀድማ በሌሊት ሰበረችው የውባንተ ሻለቃ ኃይል ሳና ሚካኤል ላይ የብልጽግናን ሰራዊት በነበልባሎቹ መተነዋል ሲሉም ገልጸዋል። በሌላ በኩል የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ እስላም መቃብር ደፈጣ ይዞ እንደነበር የተገለጸ ሲሆን ከቆሚሳና ከእስላም መቃብር መካከል ካለው ተራራ ቸሮ ከሚባለው ተራራ ላይ የብልጽግና ሰራዊት ወደ ቆሚሳ ሲጓዝ በተቃራኒው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ወደ ግላውዲዮስ በሚንቀሳቀስበት ጊዜ መሃል መንገድ ላይ መገናኘታቸው ተገልጿል። የብልጽግና ሰራዊት ከተራራዋ ናት የውቤ ልጆች ከታች በመሆን መብረቅ የመታ የመሰለው ያገዛዙ ወንበር አስጠባቂ ኃይል ሙሉ መሳሪያውን እየበታተነ መሮጡ ነው የተሰማው። ከሌሊቱ ንጋት 11 ሰዓት ተኩል ልብና ትጥቅን የታደሉት የውባንተ ፋኖች በጨበጣ ከባድ ውጊያ ማድረጋቸው የተሰማ ሲሆን የብልጽግና ሰራዊት በርካታ ኃይሉን ማጣቱ ነው የተሰማው። የውጊያ አድማስ ሰፍቶ በቆሚሳ ቸሮ ደረባም